ስድስትና ዘጠኝ አንድ ደብተር ይዘን አንድ ብዕር መዘን ስድስትን ስጽፈው ፊቴ ተቀመጠ። እንዴት ታወራለህ ዘጠኝ ነው ብለህ? ለእኔ ስድስት ነው ለአንተ ዘጠኝ። ዝም ብለው ካዩት መፍትሄ አያገኝ። እኔም ስድስት ስል አንተም ከዘጠኝ ዞረ ሳትፈልገኝ ዞሬ ሳላገኝ ተረጅኝ ያልከኝ የምትወተውተው ቆይ እኔ ላንተ ስል ሀቅ እውነቴን ልተው? እስቲ አንዴ ወዲና ጠጋ ልበልል የተጻፈው ስድስት መሆኑን ላሳየ። ወይ አንዴ ቅበል ባንተ ቦታ ልየው። ማየት ማመን አይደል ሀቁን የሚለየው? አልያም እንጠይቅ እንሂድ ወደ ሌላ መካሪ ገላጋይ ካለማ ያዳላ። አለዚያ ግን በቃ እኔን ለማስረዳት ተራራ ብትገፋ ዘጠኝ ዘጠኝ እያልክ በከንቱ ብትለፋ ማን ከማን ማያንስ ትርፍ የለው ዘጥ ዘጥ ይሆናል ነገሩ። ሳይሻል አይቀርም ቦታ መቀየሩ። ግድ የለም ማንብሸቅ አይታጣም መላ። አንተ ከኔ ወንበር እኔ ባንተ ቦታ እንቀመጥና ማመን መግባባቱ እንዲኖረው ሩጫ ሁሉንም እንለየው በሁሉ አቅጣጫ። ቁጥር አይደለም ዋናው ቁም ነገሩ ሳይበጀን አይቀርም ቦታ መቀየሩ። ይልቅስ ተካረው ጦር ሳይማዘዙ እልክ ከልሄ ከራሳችን ወጥተን ተዘዋዙረን አይተን እንፈልግ መፍትሄ። ያጋጨን ነገር ውሉን አፈላልገን እንፍታው በጋራ። ሁሉም በሰው ጫማ ገብቶ ሲለካ ነው እውነቱ የሚጣራ። አንድ ደብተር ይዘን ስድስትና ዘጠኝ ከሚያበጣብጡን ይልቅስ ተግባብተን ቦታ ተቀያይረን እንወቅ እርግጡን። አንድ ደብተር ይዘን ስድስትና ዘጠኝ ከሚያበጣብጡን ይልቅስ ተግባብተን ቦታ ተቀያይረን እንወቅ እርግጡን።